ወንድሞቼና እህቶቼ ልጅነት ትዝ ስለኝ የሚያደርገው አንድ ነገር ላሳያችሁ ዛሬ። ምረት እንዳገኘ በአምላክ ምረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ። እንዴት ታረጋላችሁ? በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል። ሕይወት እንዳገኘ በአምላክ ምረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ። በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል። አይደል አጋጣሚ ይህስ የአምላክ ፍቅር ነው። እንደኔ አይነቱን ሰው አጥቦ ልጅ ያደረገው። አዎ ነፍሴ ረክታለች በዘላለም ጌታ። ጨለማዬን ገፎ እስራቴን በፈታ። እንዲህ ነው አይባል ቃላት አይገልጠው ኢየሱስ የእግዚአብሔር ልጅ ለኔ ያደረገ እራርቶልኝ ሕይወቴን ታሪክ ለውጧል። በአስደናቂው ጸጋ እሱ አድርጎኛል። እንዲህ ነው አይባል ቃላት አይገልጥም። ኢየሱስ የእግዚአብሔር ልጅ ለኔ ያደረገ እራርቶልኝ ሕይወቴን ታሪክ ለውጧል። በአስደናቂው ጸጋ እሱ አድርጎኛል። ሕይወት እንዳገኘ በአምላክ ምረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ። በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል። ሃሌሉያ ሃሌሉያ። ካለፍኩት አንጻር በትንሹ ተመስገን እላለሁ። ይክበር የሱስ ወዳጅ ፍቅሩ ልቤን ገዝቶት ሰላም ፈሶ በደጅ። እውነት ነው ማዳኑ ሰንሰለት ይበጥሳል። ይህው ምስክር ነኝ ምረቱ በእኔ ታይቷል። ሀገር ምድሩ ይስማ ኢየሱስ ያድናል። ከአፈር ላይ አንስቶ ያዘምረኛል። ያንሳልህም ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዶ መድኔ። ሀገር ምድሩ ይስማ ኢየሱስ ያድናል። ከአፈር ላይ አንስቶ ያዘምረኛል። ያንሳልህም ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዶ መድኔ። ሕይወት እንዳገኘ በአምላክ ምረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ። በአይነቱ የተለየ ሰማያዊ ፍቅር ይዞኛል። ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሎኛል። ሃሌሉያ። ሕይወት እንዳገኘ በአምላክ ምረት እንዳረፈ ሰው በክንፎቹ ጥላ ተሸሽጌ እዘምራለሁ።
ከዛ ዱብ ያን በአይነቱ የተለየ ሰማያዊ ፍቅር ይዞኛል ግራ ቀኝ እንዳልል የኔ ወዳጅ ቤቱ ተክሏል ተመስገን እላለሁ ይክበር ኢየሱስ ወዳጄ ፍቅሩ ልቤን ገዝቶት ሰላም ፈሶ በደጄ እውነት ነው ማዳኑ ሰንሰለት ይበጥሳል ይሄው ምስክር ነኝ ምሕረቱ በእኔ ታይቷል እንደመጣሁሉ አንዳንዴ በሕይወት ጎዳና ላይ መውደቅ በፊት ነው ከወጣ ካፈር ላይ አንስቶ ያንሳልህ ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዱ መድኔ በዚህ በሕይወት ጎዳና ላይ ማንን ነው የምትመለከተው? ማንን ልትመስለው ትወዳለህ? ካፈር ላይ አንስቶ ኢየሱስ ክርስቶስ እንዳለው እኔን ምሰሉ ያንሳልህ ባቀርብለት ዜማና ቅኔ ነፍሴን ለታደጋት ውዱ መድኔ ሀብታም የሆነ ሰው ወይም የሆነ ራሺ ወይም የሆነ አክቲቪቲ ያሳየውን ሰው እንዲህ እንደ ማንዴላ ወይም እንደ ባራክ ኦባማ ወይ እንደ ዶክተር አብይ ማን ልበል እንደነዛ ሊሆን ብዬ ያስብ እነሱ ላይም የሚገድሉበት ፓርት አለ። ግን ኢየሱስ ክርስቶስ ላይ አንድም አንተ በዚህ መንገድ ጥሩ አይደለም፣ አንተ በዚህ መንገድ ኃጢአተኛ ነህ ብለውን ለመፍረድም ለመጠየቅም አይቻልም። አንዲች ነጥብ የላትም። ግን ሰው ልጅ ላይ አብይን ባል ማንንም ባል ሰው ላይ ሁሉ ለጥያቄ አለ። የትኛውም ሀገር ገዥ ይሁን የትኛውም ወይም ሀገር ሀብታም ይሁን የዓለም አቀፍ ሀብታም ይሁን ሁሉም ላይ ፋውል አለው ወይም ሚስቴክ አለው። ግን ኢየሱስ ክርስቶስ ንጹሕ ደግሞ ያለ ኃጢአት ያለ አንዲት ሴት ዝሙት ሰርታ በኢየሩሳሌም ላይ ተገኝታ ሳለች አይሁዳውያን ብሎ መጡ። አይቺ ሴት ስታመነዝር አግኝተናታልና አንተው ምን ትላለህ አሉት ብሎ ሲጠይቁት ምንም አልመለሰም። መሬት ላይ እየጻፈ ነበር። ይህ ሰው ምንድን ነው አይመልስም ብሎ ደጋግሞት ሲጠይቁ ምን አለ? አንገቱን ቀና አርግቶ እንዲህ አለ፣ ከእናንተ ኃጢአት የሌለበት አንድ ሰው መጀመሪያ ድንጋይ አንስቶ ይውገራት አለ ኢየሱስ ክርስቶስ። ከዛ ሁሉ ኃጢአት እንዳለበት ሁሉም የራሱ የሆነ ብዙ አይነት መንገድ ላይ እግዚአብሔርን ሕግን እጠብቃለሁ ብለው እኔ ንጹሕ ነኝ ብለው ግን በእግዚአብሔር ዘንድ ኃጢአት እንዳለብን ብዙ ቦታ እንደበደል ነው የሚገልጽ። ስለዚህ ኢየሱስ ክርስቶስ የዛኔ እንዲህ ሲል ሁሉም እንዲህ ብሎ ከዛ አንገቱን ዝቅ አደረገና መሬት ላይ መጻፍ ጀመረ። መሬት ላይ መጻፍ በጀመረ ጊዜ ሁሉም የዛኔ ለወኩራት ሴቲቷን መሀል አድርጎ የተሰበሰቡ ሁሉም ተበታትነው ሳሉ ከዛ አንድ በአንድ እያንዳንዳቸው የሰሩትን ኃጢአት ያውቃል። ኢየሱስ ክርስቶስ የሰውንም ምስክር አይፈልግም። ወይም ሰው ቢመሰክር ሰው እንዲህ ነው ብሎ ይዋሽ። ግን ኢየሱስ ክርስቶስ ያውቆ ነበርና የፈተኑትም እንደመጣ ያውቆ ነበርና ከዛ እንዲያ ከዛ ሁሉ ኢየሱስ ክርስቶስ ቀና ብሎ ሴቲቷን ከሳሾችሽ ወዴት አሉ? ያኔ ከሱሽ የነበሩ ሊወግሩት የመጡት ሊፈርዱት ተዘጋጅተው መጡት ወዴት አሉ? ከዛ እነሱ አንዳችሁም ባልነበሩ ጊዜ ኢየሱስ ክርስቶስ ደግሞ ምን ያለ ሂጂ ደግመሽ አትስሪ አላት። ድጋሜ በዚህ መንገድ እንዳንገኝ በዚህ መንገድ ወይ በኃጢአተኛው በዝሙት መንገድ እንዳትገኝ ተናግሯችኋል። እኛማ
እንደ ኢየሱስ ክርስቶስ ያለው እውነተኛውና ዳኛ ብኔ አያናገኝ እንደ ኢየሱስ ክርስቶስ ያለው ይሄ ሰው አለ ብንል አሁን ለምሳሌ በቁርአን ላይ ብትሄዱ እንደ ሙስሊም የሚገልጹታል መሐመድን አትንኩት ፈራንስ አላህን አትንኩት መሐመድን አትንኩት ይላል። እዛ ጋር አንድ ነገር አለ። መሐመድም ሕፃኗን እዛ ገብቷል እንኳን እዛ ጋር ሐዋርያ ጳውሎስ ወይም ሐዋርያቱ ሲናገሩ አንደኛ ቆሮንቶስ ላይ እንደተናገሩ ሁሉ ተናግረዋል። ማንም ሰው ቢሆን ይጋባ ወይም አንድ ሰው ከማፈጸም ማጋባት ይቻላል ይላል። ግን ማግባት ይቻላል ይላል። ግን በዛ ውስጥ አንድ ነገር አለ። እንዲህ የዛም አይደል እንደኔ ቢያስችላችሁ እንደኔ መሆናችን ይወዳል። እሱ እንዳላገባ እንደሱ ለመሆን ከቻላችሁ ሁኑ። ግን ሕፃኖቿን ሄዳችሁ አጥቧል። ስለዚህ አንድ ሰው ሕፃኑን ያገባ ወይም ዝሙት የሰራ ሰው እንዲህ ያደርጋል፣ ስለ ሕይወት ይሰጣል። መሐመድም አላለም ሕይወትና መንገድ እኔ ነኝ አላለም። ኢየሱስ ክርስቶስ ግን እኔ ሕይወት መንገድ ነኝ አለው። መሐመድስ አላለም። ቡዲዝሙስ አላለም። ክሪስናስ አላለም። ያለው ኢየሱስ ክርስቶስ ከሆነ እሱን እንዳንከተል የሚያደርገው ምንድን ነው? ኢየሱስ ክርስቶስን መቀበል ለምንድን ነው ያውቃል? እውነትን መቀበል፣ እውነትን ማያት፣ እውነትን መከተል ስለማንወደው ነው። አብዛኛው ጊዜ ኢየሱስ ክርስቶስን ብሏል እዚህ ዓለም ላይ ከእናንተ መካከል አንዱ በውሸት ቢመጣ ትቀበሉታላችሁ፣ እኔም እውነትንም ስለምናገራችሁ እውነትንም ስለምላችሁ አትቀበሉኝም፣ ልትወግሩኝም የአብርሃም ልጆች ብትሆኑማ አብርሃም አባቴ ነው። አብርሃምንም የምትቀበሉ ከሆነማ አብርሃም ያደረገውን ታደርጉ ነበር። ግን እናንተ ብታደርጉት የአብርሃምን ሳይሆን የአባቶቻችሁን ሰነድ ወይም አባቶቻችሁ ይዋሻል። መዋሻትም በኃጢአት ሰርቶም ይዋሻል። ኃጢአት መስራታቸውንም ያውቋል። ነቢያትንም እንደገደሉ ያውቋል። አባቶቻቸውን ይካተሉ እንደነበረ ኢየሱስ ክርስቶስ ተናግሯል። ስለዚህ በሕይወት ጎዳና ላይ በየትኛውም ሁኔታ ላይ እዚህ ዓለም ላይ አብዛኛው ጊዜ በዚህ ዘመን ላይ የተሞላ አንድ ነገር አለ። አንድ ሲስተር የሚለው ወይም የጥንት አባቶች ወይም የጥንት የጣዖት ዘይቤ ያለበትን ተረክ የሚከተሉት በአይል ምናምን እየተባለ የሚከተሉ ተረኮች ያ ማለት ያላወቁትን በነፍስ ያሉ ያላገዘችዋን አያቷን አያቴ ትጠብቀኛለች፣ አንድ ሲስተሬ ትጠብቀኛለች ብሎ በማመን ሕይወትን የሰጠ እግዚአብሔርን በማለም በመካድ ያለም አያት ወይ አያቴ ኖሮ በሕይወት ሳለ ሕይወትን መስጠት ማይችል ከሆነ እኔን መጠበቅ ማይችል ከሆነ ከሞታ በኋላ እንዴት ነው እኔን ልጠብቅ የሚችል? የሚወጥ ሰው እንዴት ነው ሕይወት ሊሆን የሚችል? ያለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ግን ሞትንም ድል ነሳ፣ በሦስተኛው ቀንም ተነሳ። ሕያው ሆኖ እስካሁንም ይኖራል በመካከላችን፣ ሁሌም ከእኛ ጋር እንዳለ። እንዲሁም ማቴዎስ ወንጌል ምዕራፍ 28 ከቁጥር 19ና 20 ላይ ያለው ሀሳብ ላይ ይገልጻል። ምክንያቱም በወደደን መንገድ ላይ ኢየሱስ ክርስቶስ ሁሌም ከእኛ ጋር እንዳለ፣ ኢየሱስ ክርስቶስ ከእኛ ጋር ሁሌም ስንሄድ ስንወርድ ስንነሳ ሁሌም ከእኛ ጋር እንዳለ የተናገረበት። ስለዚህ ወንድሞቼ እህቶች አንድ ነገር ሌላቸው የሚፈልገው በሕይወት ጎዳና ስትሄዱ ሰውን መደገፍ ልንወድ እንችላለን፣ ከሰው ጋር መሆን ልንወድ እንችላለን። ግን እዛ ውስጥ ሁሉ
እግዚአብሔር እናንተን የሚፈልገው አብርሃምንም እንደጠራ አብርሃምንም ከቤተሰቦቹ ለይቶ እንደጠራ እናንተንም እንዲህ ነው የምጠራው። እናንተንም ኑ ልጆቼ ነው የምለው። ስለዚህ አዎ ልክ ነው፣ ኃጢአት ሰርታችኋል። አዎ ልክ ነው፣ በደላችሁ። አዎ በደላችሁን የሚለው ማን? በደላችሁን የሚምረው በማን? ምሕረት የምናገኘው በማን? በስጋችን ብርታት አይደለም፣ ወይም በስራ አንጻር አይደለም። ስንቶች እንደዛ ከሆነ ኢየሱስ ክርስቶስ ወደ ዓለም ማምጣት ለምን አስፈለገ? ምክንያቱም ነበሩ በድሮ ጊዜ አባቶቻችን የአይሁድ ሕዝብ በተለየ ሁኔታ ይሰዉ ነበር፣ ያደርጉ ነበር። ያ መስዋዕታቸው ለምንድን ነው ሕይወትን መስራት ያልቻለ? ያ መስዋዕታቸው ለምንድን ነው በንጹህ ደም ማጠብ ያልቻለ? ወይ የምታረደው በግ የምታረደው ነገር ለምንድን ነው ሕይወት ያልቻለ? ስለዚህ ሕይወት ኢየሱስ ነው። የሚከተሉትም ሁሉ ሕያዋን እንዲሆን ሕይወትን ሰጥቷልና ኢየሱስን እንከተላለን። ብሩካን ጸጋ ብለዋል። ባንጃዎች ይደክማል፣ ድካም አለ። ስጋ ለባሽ ላይ ድካም የለም ብዬ አላስብም፣ እኔንም ጨምሮ። አሁን እኔ ይህችን መንገድ እስከዚህ ስለመጣሁ በጣም ደክሞኛል። ግን ያ ድካማ ሜንሽን አድርጌ አይደክሞኛል እዚህ ሊሆን ብል አይሆንም። ይህ ቦታ እኔ በሚፈልገው ፍላጎት ላይ ይችላል የሚፈልገውን ነገር ላላገኝ ምድረ ባዳ ስለሆነ ምንም የሌለበት ስለሆነ ግን በዚህ ሰው ቢኖር አይም አግዛኝ ደክሞኛል እላለሁ። ከሰው ይልቅ በድካማችን ስንኖር ስንነሳ በእግዚአብሔር የምንመካ እንድንሆን እግዚአብሔር ብርታትን ይስጠን። የምሬን ነው። ከየትኛውም መንገድ እግዚአብሔር ብርታትን ይስጠን። እወዳችኋለሁ። ኢየሱስም ይወዳችኋል። መከተል ለምትፈልጉ ኢየሱስ ሕይወት ነውና ተከተሉት፣ ሂዱ። ከለር አይመርጥም፣ ልብስ አይመርጥም፣ ሀብታም መሆንን አይጠይቅም፣ ደሃ መሆንን አይጠይቅም። የምጠይቀው ያንተን ልብ ነው። የምልህ ልጄ ና ወደ እኔ ነው አይልም። ብር ይዘህ መጥተህ ቸርች ውስጥ አስቀምጠህ ሕይወት ታገኛለህ አይልም። ስለዚህ በሕይወት ጎዳና ላይ ኢየሱስን እንድንከተል አባዬ ማስተዋልን ይስጠን። ወዳችኋለሁ። ጸጋ ይብዛላችሁ። የጸጋው ዘመን የምንድንበት ዘመን እኔ ተባርኬያለሁ። የባረከኝ ኢየሱስ ነው። የቀደሰኝ ኢየሱስ ነው። ሰውም አይደለም፣ ሀብትም አይደለም፣ ብርም አይደለም፣ ወርቅም አይደለም፣ ወይ ከአገር ቤት ወደ ሰው ዘር ስራ መጥቶ አይደለም። በረከቴ ኢየሱስ ነው። ሕይወቴ ኢየሱስ ነው። ስማቴ ኢየሱስ ነው። ስለዚህ በየትኛውም ሁኔታ ኢየሱስ ከእናንተ ጋር ይሁን። ወዳችኋል። እግዚአብሔር ዘመናችን ግን ዛሬ ደስ ብሎኛል። ነገር እንዴት ስላየሁ የሀገሬ ትዝ ስለኝ ወደ ገጠር ወጥቻለሁ። እይታችን ያው ጸጋ ዘመናችን ላይ ይብዛ። የባረከን የአምላኩን ብሩክ ያው ደስ ይበል። ዛሬ ይልካን ነው። እኔ ደግሞ ያው እኛ ጋር ቸርችም ስለምርቅ ዲስታንስም ስላለ አልወረድልኝም። ያው ለዛ ብዬ ነው ያልሄድኩት። ቸርችም ያው መሄድ ብቻ ሳይሆን ይከተላለሁ። ቸርች በሚገባ እግዚአብሔር ይመስገን። በዚህ ዘመን ቴክኖሎጂ አለ። ግን ቴክኖሎጂ በሱ የሚታገር ሳይሆን ያው ሁሉ የእግዚአብሔርን ቃል የሚያስተምሩ ወንድሞች አሉ። በዚህ በተለያየ ሁኔታ ወይም በኦንላይን ላይ አሉ። እግዚአብሔር ዘመናችን ይባል። ዛሬ ደስ ብሎኛል።
so ebena untimula molle molle yolla kiki suntala manche sene balle ukoka shine molla manche sakkamu same bultar in kaballa karamchini o kasebena untimula molle molle yolla kiki suntala yana hogamo anwarin nacha kini mama to kise mama wa an hogamo warin bunamo kini mama to kise mama mache sene balla ine uk shine molla manche sakam samo ebita in kaballa mandiri ho asebena ke samchulla molle molle yolla kiki suntala Suna yoman no lagasa amen ho kiswani ho nawaisi kuprogramin kimani ho nayo kuprogramin damagla uli mani ho nayo lik mani ko ni anda am yoman wa wa kaswan gasa yom bi anilla unda tala inni basim kubila ke sammat mala jarwar takafiya balle anon mala inni basim kisla am Gracias.